ደቡብ አፍሪካዊው ፓስተር ሌሴንጎ ዳንኤል ነው። ምእመኑን ከሰማይ የተላለፈልኝን ምግብ እንድትበሉ አዛለሁ ብሎ በቤተ ክርስቲያኑ ውስጥ ያለውን ምግብ ሲያበላቸው ይታያል። Okay, go and eat. Go and eat. Eat quickly. ከድርጊቱ ባልተናነሰ የሚያሳዝነው በፓስተሮቹ እብደት ልክ ተሰፍቶ የተዘጋጀ የምእመን ህሊና መኖሩ ነው። ፓስተር ዳንኤል ድርጊቱን በፌስቡክ ገጹ በለጠፈ ጊዜ ብዙ ትችቶች ቢደርሱበትም ልክ ነው ብለው ሊደግፉት የተሰለፉትም አልጠፉም። አንዲት ሳር ከበሉት መሃል የሆነች እንስት እንደውም አዎ ሳር በልተናል፣ እንኳራበታለን፣ በእግዚአብሔር ኃይል ምንም ማድረግ እንችላለን ስትል ድርጊቱን ለመከላከል ሳር የሚል ክርክር ይዛ ቀርባለች። ይህው ፓስተር ደግሞ በሌላ ጊዜ ምእመኖቹን ፔትሮሊየምን ወደ አፕል ጁስ ቀይሬዋለሁ እያለ ሲግታቸው ታይቷል። Maybe some of you don't believe that this is fuel. If you can look at that fuel, it looks like apple juice, but it's not. So I'm turning it into a pineapple juice. Oh, man of God, you want to taste? Is it nice? ድርጊቱን የሚፈጽሙ ሰዎች ምንም እንኳን ድርጊቱ በአምላክ ስም የተፈጸመ ቢሆንም ድርጊቱ የአምላካቸው ፍላጎት እንደማይሆን ለአምላካቸውም ጠብ የሚያደርገው ነገር እንደሌለ እንዴት እንደማይታያቸው ግራ ያጋባል።